በሳምንት አንድ ጊዜ የማቀርብላችሁ ቪዲዮ ላይ በጥራቱን ማወቅ የፈለጋችሁትን ዛሬ እንግዲህ የጂፕሰም ነው የጠየቃችሁት ጥያቄ የጂፕሰም ስለሆነ ጂፕሰምን ጥራቱን እንዴት አውቃችሁ ነው ልትገዙት የሚችለው የሚለው ነግራችኋለሁ። እነዚህ 4-5 መንገዶችን ተከትላችሁ የምትገዙት ጂፕሰም ፓውደሩ በትክክለኛ ምን አይነት ጥራት ላይ እንዳለ ልታረጋግጡበት የሚያስችላችሁ ነው። አንደኛ እንግዲህ ጂፕሰም ከመግዛታችሁ በፊት ልታረጋግጡ የሚገባው ከለሩን ነው። ከለሩ እጅግ በጣም ነጭ መሆን መቻል አለበት። ወደ ቢጫ የሄደ ወደ ግሬ አይነት የሄደ ከሆነ የኳሊቲ ችግር እንዳለበት በተወሰነ መንገድ ሊነግራችሁ ይችላል። ሌላው ይሄንኑ ጂፕሰም ከቀደዳችሁ ወይም በእጃችሁ ላይ ከያዛችሁት በኋላ ልክ እንደ ዱቄት እንደዚህ ስትነኩት ሻካራ አይነት ውስጡ የሚሰማችሁ ከሆነ ኳሊቲው ድሮፕ ያደረገ ወይም ኳሊቲው ያነሰ ነው። ግን እንደ ፍርኖ ዱቄት በጣም ለስላሳ ከሆነ በጣም ኳሊቲ የሚባል ነው። በነገራችን ላይ በዝናብ በማይነካው ቦታ ላይ ዝናብ ቤታችሁ ውስጥ ዝናብ በማይነካው ፓርት ላይ ልክ ለምሳሌ ይሄ ፕሪሚየም ኮት ነው። ቀጥታ በጂፕሰሙ ላይ ነው በብሎኬቱ ላይ ነው የተሰራው። ልክ እንደዚህ ዝናብ የማያገኝባት ፓርት ላይ ኮስት ሚኒማይዝ እንዲያደርግላችሁ ካሰባችሁ ልክ እንደዛ ልትሰሩት ከፈለጋችሁ ኖርማሉ ሰርታችሁ መጨረሻ ላይ አሁን የምነግራችሁን ጥራት ሚት የሚያደርግ በጣም ቆንጆ የሆነ ሲሆን እላዩ ላይ የመጨረሻውን ስትሰሩበት አንድ ሁለተኛ እንደዚህ ዚግዛግ የሚያደርግ ነገር በብርሃን ነው እንግዲህ የሚታየው። የዚህ ኳሊቲ ብርሃን አስጠግታችሁ ስትመለከቱት እንደዚህ ጥፍጥፍ የሚል ከሆነ አንድ የሰሪው እውቀት ማነስ ይሆናል። ሁለተኛው ጂፕሰሙም ሊያስቸግራችሁ ይችላል እና የመጨረሻው ፓርት ላይ ይሄ ለስላሳውን በደንብ ላዩ ላይ ቢሰራበት ቆንጆ ኳሊቲ ሆኖ እንዲወጣላችሁ ያግዛችኋል። ሶስተኛው ደግሞ አሁንም ጂፕሰሙን ልትለኩበት የሚያስችላችሁ ውሃ አድርጋችሁ ትንሽ የበጥበጥ ስታረጉት በጣም ኳሊቲ የሆነ ጂፕሰም ከሆነ ጂፕሰም ፓውደር ከሆነ ልክ እንደ ክሬም ነው የሚሆነው። ምንም አይነት ነገር ጓጓላ ምናምን አታገኙበት። ክሬም ነው የሚሆነው። ስሙዚ አይነት በጣም ክሬም ነው የሚሆነው። ነገር ግን ችግር ያለበት ኢኔሴንስ ኳሊቲው አነስተኛ ከሆነ ደረጃው ከኤ ደረጃ የወረደ ደረጃ ካለው ግን የምትጠቀሙበት ቦታ አለው። ግን የመጨረሻ ፊኒሺንጋችሁን ፓርት ብትጠቀሙበት በዚህ በለስላሳው በጥሩ ኳሊቲ ያለው ብትጠቀሙ ቆንጆ ጥራት ያለው ስራ ሆኖ እንዲወጣላችሁ ያግዛችኋል። ዞሮ ዞሮ ሰሪው ማተር ያደርጋል። ቆንጆ እቃውንም በመጥፎ አሰራር ሊሰራ ይችላል። በጣም ጥሩ ኳሊቲ የሌለውን ጂፕሰምን በሚገርም ኳሊቲ ሊሰራላችሁ ይችላል። ያ ሰው ፍጥነቱ፣ ኳሊቲው፣ የስራው ድግግሞሽ፣ ጉብዝናው ነገሩን ሊወስን ያስችለዋል። ነገር ግን ሁለቱን ቅድም እንደነገርኳችሁ በውሃ ስታረጉት የሁለቱ ልዩነት እንደዚህ ቪዚብል ሆኖ ያኛው ክሬም ይመስላል፣ ይሄኛው ሻካራ ነገር ወይም ድቡልቡል አንኳር ነገር ሊገኝበት ይችላል። አሸዋ ነገሮች ሊገኙበት ያስችለዋል። ሌላው ጂፕሰማችሁን ይሄን የበጠበጣችሁትን ግድግዳው ላይ ካረጋችሁት በኋላ በምን ያህል ደቂቃ ይደርቃል? 2 ደቂቃ 3 ደቂቃ ቶሎ ሳሰሩ የሚደርቅ ከሆነ ከ10 እስከ 15 ደቂቃ የሚቆይ ከሆነ ሳይደርቅ ለመስራት ለማስተካከል ጊዜ ስለሚሰጥ ቆንጆ ኳሊቲ ያለው፣ ቶሎ የሚደርቅ ከሆነ ኳሊቲ የለው። ከዛ ባሻገር ከደረቀ ከ30 ደቂቃ እስከ 1 ሰዓት ከጠበቃችሁት በኋላ ደግሞ ከደረቀ በኋላ የደረቀውን ስትበጣታችሁ በጥፍራችሁ ስትዋጥጡት ፍርፍር አይነት የሚል ስሜት ካለው ኳሊቲ የለውም። ጠንከር ያለ የድንጋይ ባህሪ ነው ያለው አይደል? ወደዛ የሚቀየር ከሆነ ጠንከር ያለ ከሆነ እጅግ በጣም ጥሩ ነው። ክራክላዩ ላይ የምታዩበት ከተሰራ በኋላ እሱም ኳሊቲው የወረደ ነው። ጂፕሰማችሁን ከመግዛታችሁ በፊት ልታረጓቸው የሚገቡ እና አውቃችሁ ኳሊቲው ምን አይነት ደረጃ ነው ያለው ይሄን ዋጋ በከፍልም ምንም አይደለም ሊያስብል ያስችላችኋል። አንደኛ ደረጃው ኳሊቲውን ሁላችሁም ገዝታችሁ ተጠቀሙት የሚል መረጃ ሳይሆን የምትገዙት በአንደኛ ደረጃ ኳሊቲ ብር እየከፈላችሁ በሶስተኛ በሁለተኛ ደረጃ ኳሊቲ ያለ ቃን እንዳትጠቀሙ ያግዛችኋል ነው። አንደኛ ደረጃ ያለውን ኳሊቲ ብር ካወጣችሁ ማግኘት ያለባችሁ አንደኛ ኳሊቲ ያለውን ነው ማግኘት ያለባችሁ። አንደኛ ደረጃ ያለውን ኳሊቲ ስትጠቀሙ ምን አይነት ቦታ ደግሞ ልጠቀም ብላችሁ ከባለሙያ ጋር ተነጋግራችሁ ዋጋ የምትቀንሱበትን መንገድ መፈለግ ደግሞ ብልህነት መሆኑንም በዚሁ እንድታስቡበት ያግዛል ብዬ አስባለሁ። እንግዲህ በጥራት መለኪያችን በውስጣዊ የፊኒሺንግ እቃዎች ማንኛውንም ምን አይነት ጥራታቸውን ለክተን በመንገድ እንግዛ ብላችሁ ያሰባችሁት ነገር ካለ እንዲሁ በኮሜንት አስቀምጡልኝ። በሌላ ቪዲዮ አገኛችኋለሁ። ሐሳብ ካላችሁ ግን ከታች እንድታስቀምጡ አሁንም በአክብሮት በፍቅር ነው መጋብዛችሁ። ስለነበረን ጊዜ አመሰግናችኋለሁ። ሰላም ሁኑ። ኤርሚ ዘኢትዮጵያ የመተማመን ግንኙነት ለተሳካ አገልግሎት